በየቀኑ ምን ያህል ውሃ እንደሚያባክኑ ያውቃሉ? ዛሬ በቀላሉ በቤት ውስጥ ማድረግ የምንችላቸውን 10 የውሃ ቁጠባ መንገዶችን እናያለን። እነዚህ መንገዶችም ገንዘብን ይቆጥባሉ፣ ሕይወትንም ያድናሉ። የመጀመሪያው የውሃ ቁጠባ መንገዳችን ጥርሳችንን በምናጸዳበት ጊዜ ሆነ እጃችንን ሳሙና በምንመታበት ጊዜ ውሃውን ስለማያስፈልገን ውሃው መዝጋት መቻል አለብን። ይህ ባለማድረጋችን እጅግ በጣም ብዙ ውሃ በየቀኑ በየሰዓቱ እየባከነ ነው። ስለዚህ ይህን ባለማድረግ ለውሃ ቁጠባ ከፍተኛ ሚና እንድትጫወቱ አደራ እንላለን። ሁለተኛ፣ እንደዚህ በምስሉ ላይ እንደምትመለከቱት ነጠብጣብ የሚመስሉ በጣም ትንሽ የሚመስሉ ግን በሰዓት በቀን በሳምንታት ብታስቡ እጅግ በጣም በርካታ ውሃ በአብዛኛው ቦታ እንደሚባክን ስንቶቻችን እናውቃለን? ስለዚህ እንደዚህ አይነት ነገሮችን ክሮስ ቼክ እያደረጋችሁ ቤታችሁ ሞኒተር እያደረጋችሁ እንደዚህ አይነት ነገሮች በሚከሰቱበት ጊዜ ወዲያውኑ በማስጠገን እጅግ በጣም ሊባክኑ የሚችሉ ውሃዎችን መታደግ ይቻላል። ሶስተኛው የውሃ ቁጠባ መንገዳችን አጫጭር ሻወሮችን በመውሰድ ከዚህ በፊት እንደ ልምድ ረጃጅም ሻወሮችን የምንወስድ ከሆነ 20 ደቂቃ 10 ደቂቃ ካለ ወደ 5 ደቂቃ 3 ደቂቃ ድረስ በማውረድ አጫጭር ሻወሮችን በመውሰድ ውሃ መቆጠብ መቻል አለብን ማለት ነው። ሌላ አራተኛው የውሃ ቁጠባ መንገዳችን ወይም ቲፓችን መልሶ ውሃ በመጠቀም መልሰን ውሃ መጠቀም እንችልባቸው፣ ለምሳሌ የጓሮ አትክልት በማጠጣት ሊሆን ይችላል፣ ግቢያችንን በማጽዳት ሊሆን ይችላል። ለነሱ ዓላማ በማዋል ውሃን መቆጠብ እንችላለን ማለት ነው። ሌላኛው አምስተኛው የውሃ ቁጠባ መንገዳችን የጓሮ አትክልቶችን ጠዋት ወይም ምሽት ላይ ውሃ በማጠጣት ውሃ መቆጠብ መቻል አለብን። ይህ ማለት ቀን ላይ የምናጠጣ ከሆነ ትነት አለ። ትነት ካለ የውሃ ብክነት አለ ማለት ነው። አንደኛው የምናጠጣበት ሰዓት ይወስናል። ለውሃ ቁጠባ ጠዋት በማጠጣት ውሃ መቆጠብ እንችላለን። ሁለተኛው የምናጠጣበት እቃ እዚህ በምስሉ ጋር እንደምታዩት በተለይ እዚህ ጫፉ ላይ እንደዚህ ወንፊት ያለበት ቢሆን በጣም ለውሃም ቁጠባም ለአትክልቶቹም ጥሩ ይሆናል። እንደዚህ አይነት እቃዎችን በመጠቀም ውሃ መቆጠብ መቻል አለብን። በሆዝ ግን አመጠን እዚህ የምናጠጣ ከሆነ ከቧንቧ በሆዝ አመጠን እዚህ የምናጠጣ ከሆነ አትክልቶችን እንደኛ ለአትክልቶቹ ያላገባብ ውሃ ማይፈልጉትን ውሃ እንሰጣቸዋለን፣ አባከነ። ሁለተኛ አፈሩ እንዲሸረሸር እናደርጋለን። እሱም እንዳይሆን በቀላሉ እንደዚህ አይነት እቃዎች በምናገኛቸው የቤታችን ባለ እቃ ሊሆን ይችላል። የጓሮ አትክልት ያላቸው ሰዎች በተለይ እንደዚህ አይነት ወንፊት ያለበት ቢሆን ያለበትን በመጠቀም ውሃ መቆጠብ መቻል አለብን ማለት ነው። ሌላኛው ስድስተኛው የውሃ ቁጠባ መንገዳችን ውሃ ሊቆጥቡ የሚችሉ ፊክስቸሮችን በመጠቀም ለምሳሌ እዚህ ጋር በምስሉ ጋር እንደምታዩት ሻወር ሄዶች ሊሆን ይችላል። ታፖችን ኤፊሽንት የሆኑ ታፖች አሉ። ከሱቅ ስንገዛ እነዚህ ነገሮችን አማርጠን ኤፊሽንት የሆኑትን በመግዛት ውሃ መቆጠብ መቻል አለብን ማለት ነው። ሌላኛው ሰባተኛው ውሃ ቁጠባ መንገዳችን እንደዚህ አይነት ለምሳሌ በምስሉ እንደምትመለከቱት መኪናውን እያጠበ ያለው በምንድን ነው? በባልዲ ነው። ከቧንቧ ሆዝ ሰክቶ አይደለም እየተጠቀመ ያለው። ስለዚህ በሆዝ አሁን ብንጠቀም እጅግ በጣም ብዙ ውሃ እናባክናለን። ስለዚህ አንዱ የውሃ ቁጠባ መንገዳችን የሚሆነው በባልዲ ተጠቅመን ግቢያችንን ሊሆን ይችላል፣ መኪና ሊሆን ይችላል፣ ሌላ እንጠቀማቸው የምንችላቸው ነገሮች ባልዲ አይነት በመጠቀም ውሃ መቆጠብ መቻል አለብን ማለት ነው። ሌላኛው ስምንተኛው የውሃ ቁጠባ መንገዳችን የዝናብ ውሃን በማጠራቀም ዝናብ ባለ ሰዓት ውሃ በማጠራቀም ለበጋም ሊሆን ይችላል። እነዚህ የምናጠራቅበት እቃ ይወስነዋል። ተለቅ ያለ ብዙ ሊትሮች ሊይዝ የሚችል እቃ ካለን እስከ በጋ ድረስ ሊያገለግለን ይችል ይሆናል። ስለዚህ ከዝናብ ውሃ በማጠራቀም ግቢያችንን ያሉ ጓሮ አትክልቶችን ማጠጣት እንችላለን። ግቢያችንን ማጽዳት እንችላለን እና ለመሰል ስራዎች ልብስ ማጠብ እንችላለን በዚህ ውሃ። ስለዚህ ለመሰል ስራዎች መጠቀም ስለምንችል የዝናብ ውሃ መጠቀም አንደኛው የቁጠባ መንገዳችን ነው ማለት ነው። ሌላኛው ህፃናት ልጆችን
ስለ ውሃ እያስተማሩ ማሳደግ ማለት ነው። ስለ ውሃ አስፈላጊነት፣ ውሃ ቤታችን ቧንቧ ላይ ሲመጣ ከየት ተነስቶ እንደመጣ በጣም እጅግ በጣም ብዙ ስራ ተሰርቶበታል። ብዙ ወጪ ወጥቶበት ብዙ ተደክሞ እንደሚመጣ ለህፃናት መቆጠብ እንዳለብን የነገርና ማሳደግ እንዳለብን ግንዛቤ መውሰድ አለብን ማለት ነው። እኛም እንደ አይዲያ ሼሪንግ ስቱዲዮስ ለህፃናት ሊሆኑ የሚችሉ ትምህርቶችን ኦልሞስት አዘጋጅተን ጨርሰናል። በቅርብ ጊዜ የምናጋራችሁ ይሆናል። እዚሁ ቻናል ላይም አይደለም የምናጋራችሁ፣ ዋናው ቻናል ላይ ሳይሆን ለህፃናት ብለን አይዲያ ሼሪንግ ስቱዲዮስ ኪድስ ብለን ሁለተኛ ዩቲዩብ ቻናል ከፍተናል። እዛ ጋር የምናጋራችሁ ይሆናል። ዩቲዩብ ቻናል ብቻ አይደለም፣ ያው በቲክቶክም በነዛ በሶሻል ሚዲያ ፕላትፎርሞችም ስለምንመጣ በዛ መልኩ የምናጋራችሁ ይሆናል ማለት ነው። የመጨረሻው እያንዳንዷ ጠብታ ዋጋ እንዳላት ግንዛቤ በመውሰድ ውሃ መቆጠብ መቻል አለብን። ህይወትንም ልንታደግ ይገባል ማለት ነው። ለማጠቃለል 10 የውሃ ቁጠባ መንገዶችን ተመልክተናል። ስለዚህ 10ሩንም የውሃ ቁጠባ መንገዶች ውስጥ ሁላችንም በየሚመለከተንን ላይ በመስራት ውሃ መቆጠብ መቻል አለብን የሚለው መልእክታችን ሲሆን ይህን ቪዲዮ ለወዳጅ ዘመድ ብታጋሩና ሁሉም የዚሁ የውሃ ቁጠባ አካል ቢሆን መልእክታችን ነው። ሰብስክራይብ ደግሞ እንድታደርጉን እንጠይቃለን። በመጨረሻ አስተያየታችሁን እንፈልጋለን። አስተያየታችሁ የሚሆነው ምንድነው? አንደኛ ከነዚህ ከ10 የውሃ ቁጠባ መንገዶች ውስጥ የትኛው ቀዳሚውን ድርሻ እንደሚይዝ በሀሳብ መስጫው ላይ እንድታስቀምጡልን። ምክንያቱም ይህ አይዲያ ሼሪንግ ስቱዲዮስ ሀሳቦችን የምናንሸራሸርበት አንዱ ከአንዱ የሚማርበት እስከሆነ ድረስ ሀሳባችሁ በጣም ስለሚያስፈልገን በሀሳብ መስጫው ሳጥን ላይ ሀሳባችሁን እንድትሰጡ በድጋሚ አደራ እንላለን። እናመሰግናለን።